لو تسأل كثير من المسلمين تقول له ما هو الإسلام، ما يفهم الإسلام. هذه مشكلة، ما يفهم معنى الإسلام، مسلم وبس. ما هو الإسلام؟ الإسلام هو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله، هذا هو الإسلام. فيجب أن يتنبه لهذا الأمر وأن ينبه عليه، وأن نكثف دراسة العقيدة في مساجدنا وفي مدارسنا وفي اجتماعاتنا، لأنها هي الأصل والأساس الذي نبني عليه ديننا. ودينيا تدرسون عايزين ولا مرة الحمد لله. الحمد لله حمدا كثيرا طيبا مباركا فيه، والصلاة والسلام على من لا نبي بعده وآله وصحبه ومن والاه وبعد. فإن شاء الله ينكون بزو አይደለም ጉፋን ይዘኛል የተወሰነች ነው። ኢንሻአላህ ትልቅ ዲዓዋ አለን በኋላ በአቡ ማሂር ይቀጥላል እስከ ዙሁር ድረስ ፕሮግራማችን እስከዛ ድረስ ይቆያል። እኔ አሁን አንዲት ነገር ማስታወስ ነው የፈለኩት ኢንሻአላህ። ሻቡ ነሻአ ፊ ዒባደቲላህ፣ እንደናንተ ያለ ወጣት አላህን በማምለክ የታነጸ ያደገ ወጣት ያለውን ክብር አንዲት ነገር ጠቅሼ በዛው ጨርሳለሁ። ወጣት በጥሩ ሁኔታ ባደገ ሰዓት ከሚያገኛቸው ክብር አንዱ ያስፈራሪ የሆነ ቀን፣ የምታጠባ ሴት ማጥባቷን የምትረሳበት፣ ልጇን የምትረሳበት፣ እርጉዝ የሚያስወርድበት ወራት፣ ጤነኛው እብድ በሚመስልበት ሰዓት የውመል ቂያማ የዛን ቀን ክብር ያገኛል። የዛን ቀን ክብደቱን አላህ Subhanahu Wa Ta'ala በተለያየ አያት ነብይም አለይሂ ሰላቱ ወሰላም በተለያየው ሐዲሶች ጠቅሰውታል። ከዛ ውስጥ አላህ Subhanahu Wa Ta'ala ያ አዩሃ الناس ተቁ ረበኩም ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም፣ እናንተ የሰው ልጆች አላህን ፍሩት፣ የቂያማ ቀን ዘልዘላ በጣም የከበደ ነው። የውመ ተረውነሃ ተዝሀሉ ኩሉ ሙርዲዓትን አማ አርضዐት ወተضዑ ኩሉ ዛቲ ሐምሊን ሐምለሃ ወተረ الناس ሱካራ ወማ ሁም ቢሱካራ ወላኪን አዛበላሂ ሸዲድ። ሰዎችን በምታያቸው ሰዓት የዛን ሰዓት እርጉዝ እርግዝናዋን የምትጥልበት፣ አጥቢ ማጥባቷን ልጇን የምትረሳበት ቀን፣ ጤነኛው እብድን የሚመስልበት ቀን፣ የሰከረ ሳይሆን ሳይሰክር የሰከረ የሚመስል ማለት ነው። ነገር ግን ቅጣቱ የከበደው ነው እንጂ ይላል። በሌላ በኩል ነብያችን አለይሂ ሰላቱ ወሰላም ያዕረቁ الناس يوم القيامة የትንሣኤ ቀን የወይንም የቂያማ ቀን ሰዎች ያለባቸዋል حتى يجري العرق في الارض 70 ذراع በመሬት ላይ 70 ክንድ እስከሚሄድ ድረስ ይላሉ ላቦት ወይ ልጅም ይልጃል። ልክ እንደ ወንጀላቸው እስተጉልበቱ ተዛም በታች እስታንገቱ እስካፉ የሚታፈናል ይላሉ፣ በላበት ማለት ነው። ይህን ከባድ ቀን ግን ሻቡ ነሻአ ፊ ዒባደቲላህ፣ እናንተ ቁርአን በመሐፈዝ ቁርአን በመጨረስ መስጂድ ላይ ያሳለፈ ሐዲስ በመሐፈዝ በዒባዳ የታነጸ ወጣት ግን በዛ ያደገ ወጣት ግን ያንን መከራ ያልፈዋል። ለይህ ነው ነብይ አለይሂ ሰላቱ ሰላም በተከበረው ሐዲሳቸው ሰብዓቱን ይዚልሁም አላሁ የውመ ላ ዚለ ኢላ ዚሉሁ፣ ሰባት አካሎች አላህ Subhanahu Wa Ta'ala ጥላ ውስጥ የሚገኙ አሉ የማንም ጥላ ባልተገኘበት ወራት። ቅድም በዋሳ ነው መከራ ሰዓት
ቅድም በቁርአንና በሐዲስ የጠቀስነው መከራ ሰዓት በጥላቸው ላይ የሚያረጋቸው አሉ ይላል አላህ ይላሉ ነብያችን አለይሂ ሰላም። አላህ ጥላ ስር የሚሆነው እነማን ቢባሉ አንዱን ሁለቱን ነው የምጠቅሰውና የዛሬያችንን ነው ፍላጎቴ። ሻብ ነሽአ ፊ ዒባደቲላህ አላህን በማምለክ ያደገ ወጣት አንዱ የዛን ቀን ነፃ የሚወጣው አንዱ ነው። ሁለተኛው ኢማሙን አዲል መጀመሪያ ፍትሃዊ መሪ ነገ የውመል ቂያማ ነፃ ከሚወጡት አንዱ ነው። ነገ የውመል ቂያማ ጥሩ ዕድል የሚያገኙት አላህ ጥላ ስር ከሚገኙት አንዱ ነው። ሌላው ደግሞ ሻብ ነሽአ ፊ ዒባደቲላህ አላህን በማምለክ የታደገ ሰው እንደናንተ ያለው ወጣት ማለት ነው። ሂማ ያለው ወጣት በይህ መልኩ ብታርጉበትና ብትሞቱበት ነገ የውመል ቂያማ ሁር ከሚባሉት ያን ላበት ከማያገኛቸው አላህ ጥላ ውስጥ ከምትቀመጡት ትመደባላችሁ ማለት ነው። በይህ መልኩ ያለው ይሄን ማስታወስ ነው የፈለኩት። መሪም ፍትሃዊ ከሆነ ሀከዛ ፍትሃዊ ካልሆነ ግን ጀነት እንደማይገባ አላህ Subhanahu Wa Ta'ala ሐራም አድርጎበታል ይላሉ ነብያችን አለይሂ ሰላም። ማን ሪእን يستدعي الله رعية يموت يوم يموت وهو غاش عليه الا حرم الله عليه الجنة። አንድ ሰው አለፍትነት አላህ አይሰጠውም። አለፍትነቱን ሳይወጣ ህዝቦችን ሸውዶ የሚሞት የለም አላህ Subhanahu Wa Ta'ala ጀነትን እርም ያረገበት ቢሆን እንጂ ይላሉ። ፍትሃዊ የሆነው መሪ ደግሞ አሁን ሰባቶቹ ውስጥ አላህ ጥላ ውስጥ ይቀመጣሉ የሚባሉት አንዱ ነው። ሌላኛው ወዲ ሐሳባችን እነዚህና ወጣቶች ሻብ ነሽአ ፊ ዒባደቲላህ ነቢ አለይሂ ሰላቱ ወሰላም በሐዲሳቸው ኢነላሃ ዩሂቡ መዓሊየ አልኡሙር ወየክረሁ ሲፍሳፋ ይላሉ። ሂማ ያለ ይወዳል አላህ Subhanahu Wa Ta'ala ከፍታን እድገትን ይወዳል። ወየክረሁ ሲፍሳፋ ወዲ ኋላ ወዲ ታች መርገጥን ቆሻሻ መሆን አስተሳሰብ መጥፎ መሆን የማያሳድግ አስተሳሰብ የማያስብ ሐሳብን ደግሞ አላህ ይጠላል ይላሉ ነብያችን አለይሂ ሰላም። ስለዚህ ወጣት ሂማው ያደገ መኖር አለበት። እሰራዋለሁ ማለት መቻል አለበት። እናንተ ወጣት ቁርአን አሁን ጨረሳችሁ ኩቱበ ሲታም የማሐፈዝ እድሉ አለን ቁርአንም ልክ እንደ ሐፊዞች ወንድሞቻችሁ የማሐፈዝ እድሉ አለን ብሎ ሂማችሁ ሊያድግ ግድ ይላል። ሰዓቱን መጠቀም ግዴታ ነው። ለዚህ ነው ነብይ አለይሂ ሰላቱ ወሰላም ኢን ጃአትኩሙል ቂያመቱ ወፊ የዲ አሐዲኩም ፈሲላ ፈሊየግሪስሃ አው ከማ ቃል ሚስተጣው ከማ ቃል አለይሂ ሰላቱ ወሰላም ቃሚያ በትደርስባችሁ አንዳችሁ እጅ ላይ ፍልኑራ ፍልይዞ ከደረሰችባት ይትከላተች አለ ይላል። ፍሏን ይትከል ሞቱ ደርሶበት እኮ የዛን ሰዓት ራሱ ስራ ማቋረጥ የለም ማለት ነው። ወጣት እየጨረሳችሁ አይደለም፣ አሁን እየተነሳችሁ ነው። ልጆች የሚጠብቃችሁ ብዙ ነው። ነገር ግን አንሰራውም የሚባልን ነገር ወደዛ ጣሉት። እንሰራዋል እንጨርሰዋል ማለት ነው። ጥሩ ነገር ያለማ አካል ምንም አደጋ እንቅፋት አያግደውም። ለይህ ነው ከማ ቃለ ሻዒር ተሂኑ ሊልመዓሊ ኑፉሱና ፈመን ኸጠበ አልሐስናአ ላ ይሁን ምሁሩ ይላል። መህሩ ወይም ነፍሳችን ወደ ከፍታ ለማደግ ቀላል ታደርገዋለች። ነፍሳችን ከፍታን ታግዘናለች። ይከብዳል ብላ አታጨናንቀንም ማለት ነው። ከፍታን ፊል መዓሊ ነው። ነፍሳችን ወደ ከፍታ ለማደግ ቁርአን ለማሐፈዝ ኩቱበ ሲታ ለማሐፈዝ ለፈትዋ ደረጃ ምንደርስ ሆኖ ዓሊም ለመሆን ከዛም በቃ መጨረሻው ለመድረስ መዓሊን ነፍሳችን ቀላል ታደርገዋለች። ጥሩ ቆንጆ ያጨ ሰውዬ መህር ወዴት አይዝቃ ያጨናንቀውም 50 ሺህ ልከፍል ነው 60 ሺህ አይደለም። ጥሩ ቆንጆ የሚያጭ ሰው ይላል አይደል ማለት አስፈላጊ ብቻ ነው የሚለው። ልክ መዓሊ የኡሙር ጥሩ ልብ ያለው ሰው እድገት ያለ ነገር በሚያይ ሰዓት አቋራጭ አለብኝ ብሎ በጭራሽ እደርስበታለሁ ነው የሚለው። ፈመን ኸጠበ አልሐስና ቆንጆ ልጅ ያጨ ሰውዬ መህር ምናምን ነገር እንደማይከብደው ማለት ነው። ስለዚህ ሂማችሁ በዚህ ቀድር መኖር አለበት ለማለት ነው። እኔ ብዙም አላበዛ። ወጣቶች የነገ ልጆች ናችሁ። ነገ የምትመሩን እናንተ ናችሁ። ነገ የምታስደራጥ አገሩ በሙሉ አስተዳዳሪዎች እናንተ እስከሆናችሁ ድረስ ይሄን እድገታችሁን በጥሩ ሁኔታ እንድታሳድጉት ለማለት ፈልጌ ነው። እዚች አቆማለሁ። ኢንሻአላህ በሰፊው
አቡ ማሄር ይቀጥላል። በሚቀጥለው የግጥም ምናምን ነው መሰለኝ እዚህ ተቀበለው። ሰለላሁ ዐለይሂ ወሰለም አላ ነብይና መሐመድ ወአሊሂ ወሰህቢሂ አጅማዒን። እንዴት ነው አንዱን የሚቀረው አንድ ነው አንዷን ቤት አንዱን አንድ ቤት አመደ አይደለም ሲያነቡ አንዱን ቤት አንዱን ቤት ነው ወይ ባንዲ ላይ ባንዲ ላይ ነው እኮ ይስ እኮ ይስ አንዱን ግማሻቸው እሺ እንግዲህ ውድ ተመልካቾች ይሄን ይመስላል ፕሮግራሙ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላማችሁ ባላችሁበት ብዝት ይበልልኝ። ያአላህ ማሰላም